እንደው ባርሴማ አዳምጡ ሼርም አድርጉት። ሰምተናል አይተናል። ይሄም የሆነው በመልካም ወጣት መርሃ ግብር ላይ አንዲት እህት ቀርባ ስለራሷ ህይወት ምስክርነት በምትሰጥበት ሰዓት ምንድነው ያለችው? ገንዳ ውስጥ ደም ተሞልቶ የሰው ስጋ ደግሞ እግዚኦ መሐረና ክርስቶስ የሰማዩ ጌታ እጅግ የሚዘገንን ይሄ በኢትዮጵያ ምድር ላይ ነው ወይ የሚደረገው? እንዲህ አይነት የተደራጀ የሰው ቡድን ሰውን ለማረድ የማረጃ ቄራ ያዘጋጀ ምስጢራዊ አጋንንት ማህበርተኛ ኢትዮጵያ ላይ አለ ወይ የሚል ነገር በውስጣችን አጭሮ ሁላችንም እየተነጋገርንበትና እያሰብንበት ድምጻችንንም እንዲሰማ በተለያዩ መንገዶች እንቅስቃሴዎችን እያደረግን ሼር አድርጉ። ዛሬ ግን እናንተ እንድታውቁ የምፈልገው ነገር አለ በዚህ ጉዳይ ላይ። ቅድሚያ ቪዲዮውን ለዲያቆን አማን ያሳዩንና እንመለሳለን። የኢሉሚናቲ አባል ነበርኩ ከዚህ በፊት ለ8 ዓመት። አብዛኛው መሰራበት የነበረው ፖስታ አዳማ ስለሆነ ፖስታ ፍራንኮ ምናምን ነበር መሰራው። ሰራ እንግዲህ አዳማ ውስጥ አስቡ ሰለፍ እገባለሁ። እኔ ምገባው ግን ኋላ ቀድሜ ነው። ወደ ኋላ ቀርቼ ስገባ እንዲህ ነክቼክ ደሞ ስጄ ነው የምሄደው። ነክቼክ ደሞ ስጄ እሄዳለሁ። ወስዶ ግን እስከምን አንተ ስለማታውቁትን ሳይሆን ማለት መግባት የሚፈልጉትን ሰው ይዤ አልሄድም። መግባት የማይፈልጉትን ሰው ነው ይዤ የምሄደው። ነክቼ ማለት እንደዚህ ነካና ደሞ ስጄ እጄን አልጨብጥም። እግዚኦ መሐረና ክርስቶስ መብርሃን እዛ ካስረከብኩ በኋላ እጨብጣለሁ። እጄ ለኃላፊዎች አሉ ስደው ያስረክቡ ለሌላ ማለት ነው። አዎ ለካ ወገን እየወጣ መግባት ያቃተው በዚህ ምክንያት ነው። ብዙ ሰው ለሚያውቅ እኛ ደህንነት ስንወስድ ደም ነበር። በደም ነው ገንዳ ውስጥ ነው የምንጠመቀው። እመቤቴ የሰው ስጋ ተቆርጦ ነበር የሚሰጣን። የሰው ስጋ ተቆርጦ ነበር የሚሰጣን። እንግዲህ አሁን እንዳያችሁት ይቺ እህት በገንዳ ሙሉ የሰው ደም እንዳለና የሰው ስጋም የተቆረጠ እንደሚሰጣቸው ተናግራለች። በዚች ልጅ ንግግር ውስጥ የምናያቸው በርካታ ነጥቦች አሉ። አንደኛ መጀመሪያ ስትናገር አስተውላችኋት ከሆነ ያለ ሰው ፈቃድ ከሰው ላይ ደም እንደምትቀዳ እንደሚቀዱ እሷና እሷን መሰሎች የሰው ደም እንደሚቀዱ ተናግራለች። ልብ በሉ፣ ቀይ መስቀል የሰውን ደም ሲቀዳ አስፈቅዶ ማስታወቂያ ሰርቶ በፈቃደኝነት ላይ በተመሰረተ መንገድ የሰውን ሕይወት ለማዳን ያለ መጠን ያለ ገደብ የሰው ደም በቀን በአደባባይ በጠራራ ፀሐይ እሱ በማያውቀውና ባልተረዳው